نحمده ونصلي على رسوله الكريم. أحبابي بمجمريا السلام عليكم ورحمة الله وبركاته. أحبابي زاري سلا عندي آية ويمدقما عنكز أن النقاقر لن الصوم بسورة يوسف قطر متسمنت نات. قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين ብለህ ንገራቸው፣ ይህች ናት መንገዴ፣ ወደ አላህ ጥሪ አደርጋለሁ በእውቀት ላይ በመሆን እሷ ደግሞ የኔና እኔን የተከተሉትን ናት። ለአላህም ጥራት ይገባውና እኔ ከአጋሪዎች አይደለሁም ይለናል። አሕባቢየል ኪራም፣ ከዚህ አንቀጽ 3 በጣም አስፈላጊ ነገሮች እንማራለን። አንደኛ፣ ወደ አላህ አንድነት መጣራት የኛ ስራ የኛ መንገድ መሆኑን አላሁ ጀለ ጀላሉሁ እንዳለን ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ አላሁ ጀለ ጀላሉሁ ምርጥ ህዝቦች ሆናችሁ ተገለጻችሁ እንዳለን ዳዕዋ ወይም ደግሞ ጥሪ ታደርጉ ዘንድ ይለናል። እንደዚሁም ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም በሊቁ ዐኒ ወለው አያ፣ ከኔ የሰማችሁትን አድርሱ፣ ለምን አንዲት አንቀጽ አትሆንም አድርሷት ብለውናል። ሁለተኛ፣ ስለ ጥሪ የምናደርገው በቂ እውቀት እንዲኖረን አላሁ ጀለ ጀላሉሁ ፈዕለም አነሁ ላኢላሃ ኢላላህ፣ እወቅ ከአላህ ውጭ ሌላ የሚመለክ የለም ይለናል። አሕባቢየል ኪራም፣ ሶስተኛውና ዋነኛው በአሁኑ ጊዜ ግልጽ ሆኖ ሲያበቃ ብዥ ያለብን ከአጋሪዎች መራቅ ወይም ደግሞ አላህን መገዛት በሚመለከት በመጨረሻ ስለዚህች አያ ማለቴ ሱረቱ ዩሱፍ ቁጥር 108 ቁጭ ብለን ረጋ ብለን በዚህች አያ ዋነኛ መንገዳችንና ስራችን ወደ ተውሂድ ጥሪ ማድረግ፣ ስንጠራ በእውቀት ላይ ሆነን አላህን መገዛት በሚመለከት ከአጋሪዎች መራቅ፣ ቢያንስ የቁርአንን ተፍሲር የሚያውቁ ጋር ሆነን እስቲ እንወያይበት። ሐሳባችሁን ወይም ደግሞ ኮመንታችሁን አጋሩኝ። እዚህ ላይ ግን ትንሽ ልጠቁማችሁ። ታዲያ ለምን እከሌ ይህን እያወቀ ለምን ከአጋሪዎች አልራቀም ወይም ደግሞ በረአ አላደረገም እንዳንል ለምን ሁላችን የየራሳችን ቀብር ነው ያለን፣ ለራሳችን ሰምተን መተግበር ነው እንጂ እከሌ ስለኛ ቀብራችን አይጠየቅልንም። ኢንሻአላህ በመወያየታችን ምክንያት ይህ ሰው መንገድ ሊይዝ ይችላልና እያልኩኝ ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን።